ምን አውቃለሁ በእናትህ ፊቴ ራሱ አዲስ ሆነብኝ ታውቃለህ። የማን ፊት ነው እያልኩኝ ነው እና እንዴት ነህ? ሰላም ነው? ሁሉ መልካም ነው? እንዴት አለ አሉ? አገልግሎት ጥሩ ነው? ሁሉ መልካም ከጌታ የተነሳ አሚን አሚን። እሺ እንዴት ነው? ምን ላይ ነበራችሁ? አለ ጥሩ ነው። ስለ ተሳዳቢዎች እያነሳን የተጫወትን ነበረ። ነገረ ተሳዳቢዎች አይ ኑሐሚንን እየሰደቧት ስትበሳጭ አንዱን ብሎክ ስታደርግ ስድስተኛ እኔ ምን አውቃለሁ ከኛ ጋር ነበረች። አሁን አብረን ነበርን እና ስድስተኛ አካውንት እየከፈተ ይሰድበኛል አለች። ማነው ተሳዳቢው? አላወቀችውም እሷን ማን እንደሆነ። በኮሜንት ነው እኮ በኮሜንት ነው እንዴ? ታዲያ አለቀሰች? አይ አለቀሰች። አትሳደብ አንተ ምናምን እያለች እየለመነች ነበረ። አንዱን ብሎክ ታደርጋለች፣ ሌላ ይከፍታል። አንዱን ብሎክ ታደርጋለች፣ ሌላ ይከፍታል። በለጡ ነው እንዴ? ማነው? ሶሪ በላይ ነው እንዴ? በሊ ምንድን ነው በሊ? በሊ የሚባላል አንተ ሰው እኔ ባይዘው ቢሰድቡኝም ቢመርቁኝም ሁለቱም አንድ አይነት ነው ለእኔ። እኔ ብዙ እንትን አላደርግም፣ ትኩረት አልሰጥም። ምንም ምርቃት እንኳን ይሻላል። ይሄ ሙገሳም እኮ አይጠቅምህም፣ ስድቡም አይጎዳም። ምርቃት ይሻላል። እንትን አሁን እሷ ቀደም ትንሽ ተበሳጨች እና በእሷ ምክንያት ነው እና መጽሐፍ ቅዱስ ካፋችሁ ክፉ ቃል አይውጣ ነው የሚለው። ስለዚህ እናንተ ክፉ ቃል አታውጡ እንጂ ሰዎች በእናንተ ላይ ቢሰድቧችሁ አትገረሙ እያልኩ ነው። እውነት ነው። ይመቸኛል፣ ፓስተር ሶፊ ይመቸኛል እያሉ ነው እዚህ ጋር። እኔ ራሱ የሌለ ነው እኮ የሚመቸኝ ብለኝ ደግሞ እኔም ትመቸኛለህ እንጂ እኔ ይመቹኛል ሁሉ። በነገራችን ላይ መልእክት እያስተላለፍኩ ነው። አንዱኛው ደግሞ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች ይሰፍራሉ ያድኑማቸዋል ይላል እና ነገ ኦርቶዶክሳውያን የቅዱስ ሚካኤልን ክብረ በዓል ያከብራሉ ወይም ደግሞ ፕሮግራም አላቸው። እንኳን አደረሳችሁ አልኩኝ። ከዛ በዛ ደግሞ የሚበሳጭ ሲናገር የአንተ ነገር እንዲከበር ከፈለግ የሰው ነገር አክብር አልኩኝ። በዛውም ታዲያ እንግዲህ ለገናም እንኳን አደረሳችሁ እኮ የምንባባለው በጴንጤ እስካሁን አላየውም። የገና በዓል የለም፣ ባይብል ላይ የፋሲካ በዓል አላየውም። የመስቀልም የስቅለትን በዓል አላየውም። እኔ እናንተ ያላችሁትን ነው እኛ የምናከብረው። በ29 ስራ ዝግ ነው በቃ በዓል ነው ስትሉ እኛም እንኳን አደረሳችሁ እንባባላለን። ቸርችን ፕሮግራም እናዘጋጃለን። በእኛ እንግዲህ ምንም እስካሁን ምናልባት ሰሞኑን በዓለ 50 ቀን የወረደበትን ቀን ታሳቢ በማድረግ ፕሮግራም ሸራተን ተዘጋጅቶ ነበረ። እንግዲህ ዓመታዊ በዓል እንዲሆን ማለት ነው የፕሮቴስታንት። እሺ ሰምታል? አሁን እሱ ካላንደር ላይ ሊወጣ ነው። ቀኑ ይታወቃል። ባይብል ኦር ታሪክ ሊጠና ነው ገና አላወቅም እሱ ቀኑ እንዳለ ሆኖ ግን ቀኑ አሁን እኛ ጰራቅሊጦስ ብለን እናከብረዋለን። እሱን ቀን አይ የእኛ አይ ቲንክ ከትላንትና ወዲያ ነው መሰለኝ የተከበረው። ሸራተን ተከበረ እንዴ? ሸራተን ተከብሯል በቀደም። ጰራቅሊጦስ በጣም ደስ የሚል እንትን ነው። አክቹዋሊ ያው ቀኑ ታስቦ የሚደረገው ነገር እኮ ነው ዋናው ቫሊዩ እኮ ባይዘው የሚጠቅመው። አሁን ጰራቅሊጦስ ሲባል ለመንፈስ ቅዱስ ጥቅም አይደለም። ገብቷል? እኛ አሁን ሲጀመር እኛ አሁን ራሱ ምን ያህል ብለስድ እንደሆነ የምታየው በዓሉን ስንጀምር ራሱ የጀመርነው ሸራተን ነው። ይሄ በጣም ይገርም። ላልፍ እየሞከርኩ ነው። አታስቀኝ ሶፊ። በቃ አሁን የሰውን እንትን ላለማለት ስለመሞከር አሁን
ምንድነው ሸራተን መሆኑ ለየት የሚያደርገው? ቀን ብለን ከትላንትና ወደ ሸራተን አክብረናል አልኩ እኮ። ምንድን ነው የምትለው? መብታችሁ ነው እንዴ? መብታችሁ ነው። አይ ሸራተን መሆኑ ነው ጥያቄ ያስነሳብኝ እንጂ እሱማ ጸደይ እኮ። የት ይሁን ጊዮን ሆቴል እናድርገው። ለምን እንዴ? በቸርች ቢሆን የተሻለ ነው የሚሆነው። ለምን መማማር ነው ሀሳቡ። ሆቴል መሆኑ ሀሳቡ መንፈስ ቅዱስ መውረዱን ማሰብ ምናምን ነው አይደል? እና ስለሱ ትምህርት የምናገኝበት ሐዋርያት ያደረጉትን ነገር የምናደርግበት እነዛ ነው ሀሳቡ። የጰራቅሊጦስ አይደል? የእኛ ሀሳብ እሱም ነው። ደግሞ እንደ ፕሮቴስታንት አሁን ወደ 43 ሚሊዮን ገብተናል። 43 ሚሊዮናችንን የሚወክል አንድ ካላንደር ላይ የሚዘጋ በዓል ያስፈልገናል። እኛ 43 ሚሊዮን የት ነው? ኢትዮጵያ ውስጥ ነው? ምን ማለት ነው? ምን ነው? ጠላት እኮ አይደለ? በምክንያት አንደኛ የሀገሬ ልጅ ናችሁ፣ ሁለተኛ ሰው ናችሁ እንዴ፣ ሶስተኛ ደግሞ እኔ አሁን ሰው አምላኬን እገዛለሁ ብሎ የሚያመልክ ሰው ነው። ሁሉንም ወዳለሁ፣ ለየት ባለ ፍቅር ደግሞ ከሌላው ማለት ነው። እና ታዲያ ከወደድከን ለምን አትመጣም? ለምን ከኛ ጋር አትቀላቀልም? እንደዚህ በሩቅ እኛም በመውደድ ከምትቃጠል ለምን? ትምህርቱን እኮ አይደለም የምወደው ሶፊ፣ ትምህርታችሁን አይደለም የምወደው፣ ሰዎቹን እወዳለሁ። አሁን እኔ አንተን በጣም እወዳለሁ። አነጋገር ነው ማሳዘን ሳይሆን ፍቅር መውደድ እንጂ አስተምሮቱን አልቀበልም። ልክም አይደለም። ምን አይነት አስተምሮ ውስጥ የማትቀበለው? ለምሳሌ የመጀመሪያው ከቤተክርስቲያን የወጣ ከአንዲቱ ቤተክርስቲያን የተነጠለ አስተምሮ፣ ሁለተኛ ሐዋርያዊ ቅብብሎች የሌለው ለምሳሌ በመጽሐፍ ቅዱስ ላይ ዝም ብሎ ራሱን የሾመ ሰው የለም። ራሱን የሾመ ስለ ድንገት ኢየሱስ ተገለጠልኝ ብሎ የተነሳ ሰው የለም። ቅዱስ ጳውሎስ እንኳን ኢየሱስ ሲገለጥለት ወደ አናንያን ይላል እና ከዛ በኋላ ነው ከቤተክርስቲያን በመንፈስ ቅዱስ የተመረጠው ማለት እና ኢቭን ጌታ ኢየሱስ ክርስቶስ አግኝቶት አናንያ ተጠመቅ እስከሚለው ድረስ ኃጢአትን ታጠብ ነው የሚለው። ተጠመቅ ሲለው ማለት እስከዛ ድረስ እንኳን ኃጢአተኛ መሆኑን ነው የሚናገር መጽሐፍ ቅዱስ። ስለዚህ አንደኛ ራሱን ሾሞ መነሳት ይሄ ክርስቲያናዊ መጽሐፍ ቅዱሳዊም አይደለም፣ ቤተክርስቲያናዊም አይደለም። ሐዋርያዊ ቅብብሎች ማን ነው ራሱን ሾሞ የተነሳ? እኛ እኮ በእኛ አስተምህሮ ራሱን ሾሞ የሚነሳ የለም። እሺ ለምሳሌ አምስቱን ሶላዎች ትቀበላለህ ሶፊ? ስለዚህ አምስቱን ሶላዎች ማን ነው ለመጀመሪያ ጊዜ ያመጣው? እንደዛ የሚል ትምህርት ያመጣው? ስለ ትምህርቱ ሳይሆን መጀመሪያ ደረጃ አሁን ያልከው ራሱን ሾሞን ያልከው፣ ከዛ ደግሞ ወደ አምስቱ ሶላዎች ይሄው ራሱን የሾመ ሰው ልነግርህ እኮ ነው። አሁን ጠራልኝ። አምስቱ ሶላዎች ይቀበላሉ ስትል እንደማን ነው? እንዴት ነው? አሁን ወደ ሉተር ምናምን እዛ እንደገና ገብተህ ሩቅ ፈረንጆች ጋር ለምን ሄዳለን? እዚሁ በመጽሐፍ ቅዱሱ ጉዳይ እንጫወት፣ እናውራለን። በመጽሐፍ ቅዱሱ ጉዳይ ራሱ ለማውራት ሶፊዬ መጽሐፍ ቅዱስ ከየት መጣ የሚል ጥያቄ ያስነሳል። ጠይቀኝ ከየት እንደመጣ። እሺ መጽሐፍ ቅዱስ ከየት መጣ? ከመጽሐፍ ቅዱስ ማህበር። የትኛው መጽሐፍ ቅዱስ ማህበር? እዚህ ብሔራዊ ቲያትር ጋር ያለው ለጋር። ማን የጻፈው? የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። እንግሊዘኛውንስ? እንግሊዘኛውን ስሄድ ነው አለኝ። ስሄድ ከውጭ ይገዛለሁ ግን አለ። ኤኒዌይ አረዳዱ ለራስ ስልጣን ከመስጠት የሚመጣ ስለሆነ ተቀበልም ማለት ነው እንጂ ትምህርቱን ማለት ነው። ለዛ ነው ሶፊዬ በሚያውቀው የምሬን ነው ጌታ። ይሄ መጽሐፍ ቅዱስ የመጣው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። አይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተብላ የግለሰብ ቸርች አይደለችም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪየንታል ቸርች ነች።
ያቺ ኦሪየንታል ቸርች ደግሞ የነበረች ነች ከድሮ